እንቁላል ማለቅና አለማለቁን እንዴት ማወቅ እንደምትቺ እነግርሻለሁ። አንድ ጥያቄም እንቁላል አልቋል ሲባል ምን ሊሆን ይችላል? በምን ምንድነው ብላኛለች። የመጀመሪያው እንግዲህ በምልክት ደረጃ እንቁላል ሲያልቅ የእንቁላል እንግዲህ አብሮ የሆርሞኖቹ ይቀንሳሉ። በተለይ ኤስትሮጅን እና ፕሮጀስትሮን የሚባል ሆርሞን ይቀንሳል። በዛ የተነሳ የኤስትሮጅን እና ፕሮጀስትሮን ሆርሞን ማለቅ ምልክቶች ይመጣሉ። ከነዚህ ውስጥ አንዱ የማላብ ዝፍቅ ማለት፣ ሙቀት መምጣት፣ ብልት መድረቅ፣ ጊነት ሲደረግ አልፎ አልፎም እየቆየም ሲመጣ ደግሞ የአጥንት መሳሳት ምናምን ሁላ ሊመጣ የሚችልበት ይኖራል። ይህ እንቁላል በሚያልቅበት ጊዜ በምልክት ደረጃ ይዘሽ ብትመጪው ነው የሚሆነው። የወር አበባ በሚቀንስበት ወቅት የወር አበባ እየተዛባ እየቀነሰ የመምጣት ነገር እና አልፎ አልፎ እየመጣ በሁለት ወር አንዴ ምን እያለ እየመጣ ከዛ መጨረሻ ላይ ይቀራል። ሜኖፖዝ ሲመጣ እንደዚህ አሁን የልኳቸው ምልክቶችም እየበዙ ሊመጡ ይችላል። ሜኖፖዛል ትራንዚሽን የሚባል ነገር አለ። እሱም አንዱ በምልክት ደረጃ እሱ ነው። እርግዝናም እምቢ ማለት ምናምን አንዱ አስተዋጽኦ ሊያደርግ ይችላል መቀነሱን ለማወቅ። ሌላው ደግሞ እንግዲህ በላቦራቶሪ ምርመራ ነው። እነዚህ በላቦራቶሪ ምርመራ በተለይ አንቲሙለሪያን ሆርሞን እና ኤፍኤስኤች የሚባሉ ሆርሞኖች አሉ። እነዚህ አንቲሙለሪያን ሆርሞን ከቁጥሩ እስከ 10 ናኖግራም ፐር የሚል ሊደርስ ይችላል። ከገና ከልጅ ጀምሮ እየቀነሰ የሚመጣ ነው። ከአንድ በታች ቀነሰ እንላለን። 10 ናኖግራም ፐር የሚል ከአንድ ናኖግራም ከደረሰ ከአንድ በታች እየቀነሰ መጣ እንላለን። ከ0.5 በታች ናኖግራም ደግሞ የበለጠ እየቀነሰ የመምጣት ነገር አለው። አንዳንዴ 0.2 0.1 ምናምን እያለ በጣም ወደታች እየወረደም 0.09 ላይ እየወረደ ወደ 0 የተቃረበ ቁጥር ሊመጣ ይችላል። በዚህ ቁጥር እንደዚህ እየቀነሰ ሲመጣ ደግሞ የኤፍኤስኤች ቁጥር ደግሞ በጣም እየጨመረ ይመጣና ብዙ ጊዜ ከ10 በታች 15 ከ10 በታች ብዙ ይሆናል። 15 20 25 30 አንዳንዴ 50 100 ከመቶ በላይ ላይ ሊሄድ ይችላል። ይሄ እንግዲህ ከጭንቅላት ላይ የሚመነጨው የኤፍኤስኤች ቁጥር እንቁላል እንዳለቀም ይጠቁመናል ማለት ነው። ሪስፖንስ አይሰጥም። እነዚህ ለማሳደግ የሚያደርገው ሰውነታችን የሚለቀው ከፒቱይተሪ የሚለቀቀው ሆርሞን እንቁላል ለማሳደግ በቂ የሚያድግ እንቁላል ስለማይኖር ያው ራሱን ኔጌቲቭ ፊድባክም ስለማይኖር እንቁላል ከሚመነጩት፣ ስለዚህ ያ ነገር እየጨመረ የመምጣት ነገር አለ። ይሄ ምልክት ነው። ስለዚህ የሆርሞን ምርመራዎች እንደ ምልክት ይሆናሉ ማለት ነው። ሶስተኛው ደግሞ ቬንትራል ፎሊክል የሚባል አለ። በአልትራሳውንድ ላይ በተለይ በትራንስቫጂናል ላይ በማህፀን ውስጥ ተገብቶ የእንቁላሎቹ ቁጥሮቹ እንዴት ናቸው፣ ቬንትራል ፎሊኩሉ ምን ያህል ነው የሚል ምርመራ እና እነዚህም አጠቃላይ ክሊኒካል ይዘሽ የምትመጪው ነገር የላቦራቶሪውን እና በአልትራሳውንድ ምርመራዎች ላይ አጠቃላይ ያለሽበት ሁኔታ ከእድሜም ጋር እያይዘን እንቁላል አልቋል ወይ ቀንሷል ብለን እንላለን ማለት ነው። በተለይ ካለቀ ብዙ የሚደረግ ነገር ላይኖር ይችላል። የኤግ ዶኔሽን ነው። ከውጭ እኛም ሀገር ብዙ እንትን ላይል ይችላል። ከኤግ ዶኔሽን በውጭ ሄዶ እንቁላል ወስዶ ለማርገዝ መሞከር ነው። እንቁላል ከቀነሰ ግን አንዳንድ ማጠናከሪያ የሚረዱ ኳሊቲውን ሊጨምሩ የሚችሉ የተለያዩ እንደ ፕሮኑክሊየስ፣ ሌሎችም ፈርቲሊቲ ማክስ፣ ሌሎችም እንደ ፕሬግናንት ኮንሴፕሽን ምናምን እየተባለ ሊሰጥ ይችላል። በዚህ ላይ ደግሞ ኦቭሌሽን ኢንዳክሽን በተወሰነ ደረጃ ደግሞ እንቁላል ማሳደጊያ ተብሎ ደግሞ የሚሰጡ መድኃኒቶች አሉ። እንደ ሁኔታው መርፌ ምንም ሊታዘዝ የሚችልበት ሁኔታ ይኖራል። ስለዚህ ይህን ነገር ያው መታችሁ በምሰራበትን ቦታ ምርመራ ማድረግ ትችላላችሁ። ሌሎችም ጋር ከፈርቲሊቲም ጋር ተያይዘው የሚሰሩ ባለሙያዎችም ጋር ሄዳችሁ መመካከር ትችላላችሁ። መልካም ቀን